ትክክል አይደለም። ለምን መሰለሽ ከተፈጠረበት ቀን ጀምሮ አንድ ቀን ፍትህ አግኝቶ አያውቅም። አይ የምን ፍትህ ምንድን ነው? ኧረ በለ ለምን መሰለሽ እንደዛ ለምን መሰለሽ አሁን አንቺ አስገኝ ነሽ፣ ያንቺ የራስሽ አስገኝ ነሽ አንቺ። ይሄንን መጀመሪያ ጠረኝስ ብዬዋለሁ እኮ። ስለዚህ አሁን እና ነው እሱ መጫወቻ ላይ በንብረትሽ ላይ ለምሳሌ ይሄንን የሰራው ሰውዬ ይሄ እኮ ህይወት የሌለው ነገር ምሳሌውን አስገኝ ጌታ መሳያውን ነገር ሲምፕል እናድርገው እና አቅልል። እሺ እያወራን ያለው ስለ ምርጫ ነው አይደል? ለአብርሃም አንድ ልጅ ሰጠው አይደለ? ከዛ የሆነ ቀን እግዚአብሔር ደበረውና ተነስቶ ሰዋልኝ አለው። ፈተና ነው ብሎ ይሰበካል። ልጅህን ስጠኝ የሚል ፈተና አለ። ግን ወሰደበት። እኔ አፈር ብላ ነው የምለው። እኔ መጥቶ እግዚአብሔር ልጅሽን ቢለኝ አፈር ድሜ ብላ አልሰጥም ነው የምለው እኮ። ግን ወሰደበት ወይ አበዛለት እኮ። ሀሳቡን ቀየረ። ግን ደግሞ እግዚአብሔር ይላል ሀሳቡን የቀየረው ይኸውልህ እንዴ ረድልኝ ካለ ይኸውልህ መስዋዕት አድርግልኝ ካለ እግዚአብሔር ከሆነ ሀሳቡን የማይቀይር መጽሐፍም እኮ ይላል እኔ ሀሳቤን ቀይር ዘንድ ሰው አይደለም ምናምን ይላል። እሱ እግዚአብሔር ሀሳቡን ቀየረና እንደውም በጋ አስቀምጬልሃለሁ አለው። እግዚአብሔር ከፈጠረው ነገር ጋር አኩኩል ይጫወታል። እንደዛ ሳይሆን ይኸውልሽ እግዚአብሔር የሚያበዛበትን መንገድ ባለፈውም አንድ ነገር ስናወራ ነበር። ስንዴ ካልወደቀች ካልሞተች ከዛ ሰውዬ አንፃር እንኳን ስንመለከት ብዙ ነገር ነው የተደረገው። ስለዚህ መጀመሪያ መዳኘት ያለብን ምንድን ነው? የአንቺ አስገኘ አንቺ ነሽ ወይ? ከዮብ ጋር የተከራከረ ነው ባይዘው። ከመነሻው አንድ ነገር ልንገርሽ። እኔ በጣም የተናደድኩበት ይሄን ቶፒክ የምር በጣም አኩርፌ ሁሉ ነበረ ቅድም